الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد رسول الثلاثة የአቂዳ ትምህርት እያየን ሁለተኛው ደረጃ ላይ ደርሰናል ማለት ነው። ክፍል 8 አልመርተበቱ الثانية ሁለተኛው ደረጃ አልኢማን ኢማን ነው ማለት ነው። ኢማን ወህወ ይሄ ኢማን የሚባለው ቢድዑን ምናምን ነው። ወሰብዑነ ሰባ ምናምን ነው። ሹዕበተን ሰባ ምናምን ቅርንጫፎች አሉት ይሄ ኢማን የሚባለው ነገር ማለት ነው። ፈአዕላሃ ከፍተኛው ቀውሉ ንግግሩ ላኢላሃ ኢላላህ ከአላህ ውጭ በእውነት የሚመለክ አምላክ የለም የሚለው ከፍተኛው የኢማን ደረጃ ነው ማለት ነው። ወአድናሃ ዝቅተኛው ደግሞ ኢማጠቱል አዛ አዛም ማስወገድ ነው። አኒት ጠሪቂ ከመንገድ ላይ አዛ የሚያደርግን ነገር ማስወገድ ዝቅተኛው የኢማን ደረጃ ነው። ወልሀያኡ ሀያ ደግሞ አይናፋርነት መተናነስ የሚባለው ነገር ሹዕበቱ ሚነል ኢማኒ ከኢማን ሹዕባ ቅርንጫፍ ኢማን ውስጥ የሚካተት ነው ማለት ነው። ሀያ የሚባለው ወአርካኑሁ አርካኑ ደግሞ ማዕዘናቱ ሲተቱን ስድስት ናቸው። አንቱ እሚነ ቢላሂ በአላህ ልታምን ነው። ወመላኢከቲሂ እንዲሁም በመላኢካዎች ልታምን ነው። ወኩቱቢሂ እንዲሁም በኪታቦች በተወረዱ ኪታቦች። ወሩሱሊሂ በተላኩ መልእክተኞች ልታምን ነው። ወልየውሚል አኺሪ በመጨረሻውም ቀን ልታምን ነው። ወቱእሚነ ቢልቀደሪ እንዲሁም በቀደር ልታምን ነው። ኸይሪሂ ወሸሪሂ ኸይርም ሆነ ሸር የያዘው ነገር ያቀደር በዛ ልታምን ነው። ወደሊሉ ማስረጃው አላ ሀዚሂል አርካኒ አሲተቲ በእነኚህ አርካን ስድስት ማዕዘናቶች ማስረጃው ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ለይሰል ቢረ መልካም ነገር አይደለም አንትወሉ ልትቀጣጩ ልትዞሩ ውጁሃኩም ፊቶቻችሁን ቂብለል መሽሪቂ ወደ ምስራቅ ልትቀጣጩ መልካም ነገር አይደለም። ወልመግሪቢ እንዲሁም ወደ ምስራቅ ወደ ምዕራብ ልትቀጣጩ መልካም ነገር አይደለም። ወላኪነ ነገር ግን አልቢረ መልካም የሚባለው መን አመነ ቢላሂ በአላህ ያመነ ወልየውሚል አኺሪ በመጨረሻውም ቀን ማመን ወልመላኢከቲ እንዲሁም በመላኢካዎች ማመን አላህ የላካቸው መላኢካዎች እንዳሉ ከኑር የተፈጠሩ መላኢካዎች እንዳሉ የእሱ ተላላኪ እንደሆኑ ማመን። ወልኪታቢ እንዲሁም የተነዘሉ የወረዱ ኪታቦች እንዳሉ ማመን። ወነብይነ የተላኩ መልእክተኞችም እንዳሉ በእነኚህ ማመን ነው መልካምነት ቢር የሚባለው። ወደሊሉ ልቀደሪ ለቀደር ማስረጃው ደግሞ ቀውሉሁ ንግግሩ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ኢና ኩለ ሸይኢን ማንኛውንም ነገር እኛ ኸለቅናሁ ፈጠርነው ቢቀደሪን በቀደር በውሳኔ ፈጥረነዋል። አልመርተበቱ ሳሊሳ ሶስተኛው ደረጃ ቅደም ተከተሉ ላይ ማለት ነው። አልኢሕሳኑ ኢሕሳን የሚባለው ደግሞ ሩክኑ ዋሂዱን አንድ ማዕዘን ያለው ወህወ ይሄ ኢሕሳን የሚባለው አንተ አዕቡደላህ አላህ ልታመልክ ነው። ከአነከ ልክ አንተ ተራሁ እንደምታየው አድርገህ አላህ ልታመልክ ነው። ፈኢን ለም ተኩን ተራሁ እማታየው ብትሆን እንኳን ፈኢነሁ የራከ እሱ ያየኛል ብለህ ስታመልክ አላህን በዚህ መልክ ማምለክ ነው። ይህ ኢሕሳን ይባላል ማለት ነው። ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ኢነላህ አላህ ሱብሓነሁ ወተዓላ መዐለዚነ ከእነኛ ጋር ነው። እተቀው ከሚፈሩት ጋራ ነው። ወለዚነ እነኛ ናቸው። ሁም እነሱ ሙሕሲኑን አሳማሪዎቹ እነሱ ናቸው። ወቀውሉሁ ተዓላ ወቀውሉሁ ንግግሩ ወተወከል ተመካ አለል ዐዚዚ በሀያሉ አረሂሚ አዛኝ በሆነውና ሀያል በሆነውና አዛኝ በሆነው ጌታ ተመካ ስትመካ ማለት ነው። አለዚ ያ ነው የራከ የሚያይህ የሆነው ሒነ ተቁሙ በምትቆምበት ጊዜ። ወተቀሉበከ እንዲሁም መገለባበጥን የሚያይ ነው። ፊሳጅዲን በሰጋጆች ዘንድ ማለት ነው። በሰጋጆች ውስጥ
ኢነሁ እነሆ እሱ ሁወ እሱ ማለት ነው ሰሚዑ አልዓሊሙ ሰሚና አዋቂ የሆነ ጌታ ነው። ወቀውሉሁ ንግግሩ ወማ ተኩኑ አትሆንም ፊ ሸእኒን በጉዳይ ላይ ወማ ተትሉ አታነብም ሚንሁ ከሱ ሚነል ቁርአኒን ከቁርአን አታነብም ወላ ተዕመሉነ አሰሩምም ሚን ዓመሊን ከስራ ኢላ ብንሆን እንጂ ኩና የሆን ብንሆን እንጂ አለይኩም ሹሁደን መስካሪዎች ብንሆን እንጂ ኢዝ ቱፊዱነ ፊህ እዛ በምትጠልቁበት ጊዜ ማለት ነው። በምትሰሩ ስራ እኛ መስካሪ የሆን ብንሆን እንጂ ማንኛውንም ነገር አታደርጉማን። ወደሊሉ ማስረጃው ሚነ ሱነቲ ከሐዲስ ማስረጃው ሐዲሱ ጅብሪል የጅብሪል ሐዲስ ነው። አልመሽሁር ታዋቂና የሚታወቅ የሆነው የጅብሪል ሐዲስ ነው። ከሐዲስ ማስረጃው ማን አን ዑመር ረዲየላሁ ዐንሁ ከዑመር ረዲየላሁ ዐንሁ ተይዞ ቃል ብሎ አለ ዑመር በይነማ ነሕኑ እኛ በሆንበት ጊዜ ጁሉሱን ተቀምጠን በነበርንበት ጊዜ እንደ ረሱልላህ ሰለላሁ ዐለይሂ ወሰለም መልእክተኛው ዘንድ ተቀምጠን በነበርንበት ጊዜ ዛተ የውሚን የሆነ ቀን ማለት ነው። መልእክተኛው ጋር ተቀምጠን ኢጠለዐ ብቅ አለ አለይና በእኛ ላይ ረጁሉን የሆነ ሰውዬ ብቅ አለ ማለት ነው። ሸዲዱ ቢያዲ ነጭ የሆነ ማለት ነው። ብርቱ የሆነ ነጭ አፍያቢ ነጭ በጣም ንጣቱ ብርታት ያለው ልብስን የለበሰ ሰውዬ እኛ ጋር ብቅ አለ ማለት ነው። ሸዲዱ ስዋዲ ጥቁር ሻዕሪ ደግሞ ጸጉሩ ጥቁር ነው ማለት ነው። ላዩራ አይታይበትም አለይሂ በዛ ሰውዬ ላይ አተሩ ሰፈሪ የጉዞ ምልክት የድካም ስሜት የሚታይበት ሰውዬ አይደለም። ነጭ ነው ልብሱ በጣም የሚያምር የሆነ ጸጉር ደግሞ ጥቁር ያለ ማለት ነው። ስለዚህ የጉዞ ስሜት ደግሞ አይታይበትም። ወላ ያሪፉሁ የሚያውቀውም የለም ሚና ከኛ አሃዱን ከኛ ውስጥ ከተቀመጡት እዛ ማንም የሚያውቀው የለም ማለት ነው። ስለዚህ ይሄ ሰውዬ መጣ አሉ ማለት ነው ዑመር ረዲየላሁ ዐንሁ እነሱ ተቀምጠው በነበሩበት ጊዜ ሐታ ጀለሰ እስከተቀመጠ ድረስ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ዐለይሂ ሰላም እስከተቀመጠበት ጊዜ የሚያውቀው የለም። ፈአስነደ ተጠጋ ሩክበተይሂ ሩክበቶቹን ጉልበቶቹን አስጠጋ ማለት ነው። ኢላ ሩክበቲሂ ወደ ነቢዩ ዐለይሂ ሰላም ጉልበቶች ወወደዐ አስቀመጠ ከፈይሂ እጆቹን አላ ፈኺዘይሂ በሁለት እግሮቹ ላይ አስቀመጠ ማለት ነው ሰውየው። ወቃለ ብሎም አለ ያ ሙሐመዱ አንተ ሙሐመድ ሆይ ሲል ጠራቸው ማለት ነው። አኽቢርኒ ንገረኝ አላቸው። አኒል ኢስላሚ ስለ ኢስላም ንገረን አላቸው ማለት ነው። ከተጠጋቸው በኋላ ጉልበቶቹ ላይ እጆቹን ካስቀመጠ በኋላ ታፋዎቹ ላይ ማለት ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መልእክተኛውን ብለዋሉ አልኢስላሙ ኢስላም ብሎ ማለት አንተ ሸሃደ ልትመሰክር ነው አን ላኢላሃ ኢላላህ ከአላህ ውጭ በእውነት የሚመለክ አምላክ የለም ብለህ ልትመሰክር ነው ብለው መንገር ጀመሩት ማለት ነው። ወአነ ሙሐመድን ሙሐመድ እኮ ረሱሉላህ የአላህ መልእክተኛ ናቸው ብለህ ልትመሰክር ነው። ወቱቂመ ሶላተ ሶላትንም ልትሰግድ ነው። ወቱእትየ ዘካተ ዘካንም ልትሰጥ ነው። ወተሱመ ረመዷንንም ልትጾም ነው። ወቱሑጀ አልበይተ ቤትንም እንደዚሁ ልትጎበኝ ነው። ቤቱላህ ሐራም ማለት ነው። ያንንም ልትጎበኝ ነው። ኢንስተጣዕተ ይህን ቤት የምትጎበኘው ደግሞ ስትችል ማለት ነው። አቅም ካለህ የገንዘብም የጤናም የተለያዩ የሰላምም ችሎታ ሰላም ከሆነ ሀገሩ አማን ካለ ገንዘብ ካለ ጤና ካለ ልትጎበኝ ነው ይሄን ቤት ማለት ነው። ኢለይሂ ሰቢላ መንገዱን ከቻልክ ማለት ነው ሲል ነገሩት ማለት ነው። ጠይቋቸው ይሄን መለሱለት። ቃለ ብሎ አለ ሰደቅተ ጠያቂው እውነት ተናገርክ ብሎ አላቸው ማለት ነው። ፈዐጅብና ተገረምን አሉ ማለት ነው። እዛ የተቀመጡ ሰዎች የማያውቁት ሰው ይሄን እያለ ሲጠይቅ ተገረሙ ማለት ነው። ለሁ ለሱ ተገረምን አሉ። የሰአሉሁ ይጠይቀዋል ወዩሰዲቁሁ እውነት ነው ያልከውም እያለ ያምነዋል። በዚህ ድርጊቱ በጣም ተገረምን አሉ ማለት ነው የተቀመጡ ሰዎች አብረዋቸው። ቃለ አሁንም አለ ሰውየው ፈአኽቢርኒ አኒል ኢማኒ ስለ ኢማን ንገረኝ ብሎ አለ ማለት ነው። ደግሞ አሁን ቃለ
ብሎ አለ አንቱእሚነ ቢላሂ በአላህ ልታምን ነው ብሎ አሉት መልእክተኛው። ወመላኢከቲሂ እንዲሁም በመላኢካዎች ልታምን ነው። ወኩቱቢሂ እንዲሁም በኪታቦች ልታምን ነው። ወሩሱሊሂ በመልእክተኞችም በተላኩ መልእክተኞች ልታምን ነው። ወልየውሚል አኺሪ በመጨረሻውም ቀን ልታምን የመጨረሻ ቀን እንዳለ ይሄ ዓለም እንደሚያበቃ በዛም ልታምን ነው ብለው አሉ ማለት ነው። ወቱእሚነ ቢልቀደሪ በቀደርም በሚወሰን ነገር ላይ ኸይሪሂ ወሸሪሂ ውሳኔው ኸይርም ይሁን ሸር ይሄ ነገር ከአላህ የተቀደረ ነው ብለህ ልታምን ነው ብለው መለሱለት ማለት ነው መልእክተኛው። ቃለ ሰደቅተ አሁንም እውነት አልክ ብሎ ጠያቂው መሰከረ ማለት ነው። ቃለ ፈአኽብርኒ አሁን ደግሞ ንገረኝ እስኪ ብሎ ጠያቂው ጠየቀ። አኒል ኢሕሳኒ ስለ ኢሕሳን ስለ በጎነት ስለ መልካምነት ንገረኝ እስኪ ሲል ጠየቃቸው መልእክተኛውን። ቃለ ብሎ አለ መልእክተኛው ብለዋሉ አንተዕቡደላህ አላህን ልታመልክ ነው። ከአነከ ተራሁ ልክ እንደምታየው አድርገህ ፈኢን ለም ተኩን ተራሁ የማታየው ብትሆን እንኳ ፈኢነሁ የራከ እነሆ እሱ ያይሃልና ብለው መለሱለት። ቃለ ፈአኽቢርኒ አሁንም ንገረኝ ብሎ ጠያቂው ጠየቀ። አኒ ሰዓቲ ስለ ሰዓቷ ስለ ቂያማ ቀን ንገረኝ ብሎ ጠየቀ ማለት ነው ጠያቂው። ቃለ መላሹ ነቢዩ ዓለይሂ ሰላም ሲሉ አሉ መል መስኡሉ የሚጠየቀው አንሃ ከሷ ቢአዕለመ የሚያውቅ አይደለም ስለ ሰዓቷ ማለት ነው። ሚነሳኢሊ ከጠያቂው ማለት ነው። እኔም አንተም በዚች ጉዳይ ላይ የምናውቀው ነገር አይኖርም ማለት ነው። ሰዓቷ የሚያውቃት አላህ ነው መቼ እንደሚያቆማት ማለት ነው። ስለዚህ እንደዚህ ሲሉ መለሱለት ማለት ነው። ቃለ ብሎ አለ ፈአኽቢርኒ ንገረኝ አን አማራቲሃ ስለ ምልክቶቿ ንገረኝ ስለ ቂያማ ቀን ምልክት ንገረኝ። አማራቲሃ ስለ ቂያማ ቀን ምልክት ንገረን ብሎ ጠየቃቸው። ቃለ መልእክተኛው ብለው አሉ አንተ ሊዴ ልትወልድ ነው። አልአመቱ ባሪያ ረበተሃ ጌታዋን ልትወልድ ነው። ወአንተራ ልታይ ነው። አልሑፈተ ጫማ የሌላቸው አልዑራ ተራቅት የሆኑ አልዓለተ ድሃ የሆኑ ልታይ ነው። ሪዓ አሻኢ ፍየል ጠባቂዎችን ልታይ ነው። እነኚህ ምልክቶች ናቸው እያሉ የተጣወሉነ የሚያራዝሙ የሆኑ ፊል ቡንያን ግንባታን በማራዘም ላይ ሲፎካከሩ ስታይ እነኚህ የቂያማ ቀን ምልክቶች ናቸው ብለው አሉት ማለት ነው። ቃለ ከዛም ብሎ አለ ثم እንጠለቀ ከዛም ሄደ ሰውየው ማለት ነው። ሲጠይቅ የነበረው እነኚህን ጥያቄዎች ጠያይቆ ሄደ ማለት ነው። ፈለቢስቱ ከዛም ቆየሁ ይላሉ ሚልየን ቆየን አሉ ማለት ነው። የተወሰነ ቆየን። ثم ከዛም ቃለ ብሎ አለ ለኔ ያ ዑመሩ ሲሉ መልእክተኛው ዓለይሂ ሰላም ጠሩት ማለት ነው ለዑመር ረዲየላሁ ዐንሁ። አተድሪ ታውቃለህን አሉት። መኒ ሳኢሉ ማን ነው ጠያቂው ሲጠይቅ የነበረውን ታውቀዋለህን ሲሉ ለዑመር ጠየቁት። ቁልቱ እኔም አልኳቸው አላሁ ወረሱሉሁ አዕለሙ አላህና መልእክተኛው የሚያውቁ ናቸው እኔ አላውቀውም አለማለት። ቃለ ብሎ አሉ መልእክተኛው ፈኢነሁ እነሆ ይሄ ሲጠይቅ የነበረው እኛ ጋ የነበረው ጅብሪል ነው። አታኩም መጣችሁ ዩዓሊሙኩም ሊያስተምራችሁ ዲነኩም እምነታችሁን ሊያስተምራችሁ የመጣው ሲጠይቀኝ የነበረው ጅብሪል ነው ሲሉ መለሱለት ማለት ነው።